ሰላም ውድ ሀገሬ ልጆች እንዴት ናችሁ? ዛሬም እንደተለመደው ከሶሻል ሚዲያ አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህን ጨዋ ፋሚሊ መቀላቀል ትችላላችሁ። ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ በጨዋ ደንብ ስጡኝ። ወደ ቪዲዮ ጋይስ እንደምን አላችሁ? ደህና ናችሁ ወይ? ዛሬ እንግዲህ በጣም ትልቅ ቀን ነው። ብዙዎቻችሁ ስትጠብቁት የነበራችሁት ቀን ነው። የመኪና ርክክብ ከጋሽ ሰሎሞን ጋር እንግዲህ በጣም በጉጉት እየጠበቁት ነበር። ብዙ ነገር እያጋጠሙ ነበር መሃል ላይ። ይህ ኢቨንት እንግዲህ ኤክስቴንድ እያራራቅን የመጣ ነውና አሁን ደግሞ በጣም ደስ ብሎኛል። ቀኑ ዛሬ ነው። ጋሽ ሰሎሞን መኪናቸው ይረከባሉ ማለት ነው። ስለዚህ ከታች ያለው ቀጣይ ቪዲዮ ለማየት ይህን ይጫኑ የሚለውን እሱ ከተጫናችሁ ቀጣይ ቪዲዮዎች ማየት ትችላላችሁ ማለት ነው። ተከታተሉ። ወዳጅ ሰሎሞን መጥተዋል። እንግዲህ ኑ እስኪ እንቀበላቸው። እንዴት እንደሚያምሩ ግርማ ሞገሳቸው ለራሱ ወጋሽ ሰሌ ከነ ልጆቻቸው ነው የመጡት። ጤና ይስጥልኝ ጋሽ ነበር እንደምን አለ እንዴ? እርሶም ለራሱ በጣም አምሮቦታል። ሃይ እንዴት ናት? እንዴት ነሽ? እኔ ናት ሰላም ነው። ሃይ ወንድሜ እንዴት ነህ? ደህና ነህ? ወንድም አለ ናስ እንደምን አላችሁ? ደህና ናችሁ? አምሮባችኋል። በጣም አምሮባችኋል። የኔ አባት እንደምን አለ? ደህና ነህ ወይ? የኔ አባት ግርማ ሞገስ እኮ አይደለ? በጣም ያምራሉ። እንዴት ናችሁ? ደህና ናችሁ? አዎ ነግረውኛል። ታምራላችሁ በጣም የኔ አባት። አረ እንዴ ግርማ ሞገስ እኮ አታውቁም? አልገባችሁም? ጋሺ እንግባ ናፒ ያዘው በቃ ማርጋችሁ መኪናው መታለች። በቃ አሁን አሁን ሰዓት ኖ ጋሽ አሁን እንሂድ እናመጣቸዋለን እኛ ራሳችን። ሲራክ አንተ ይዛቸው ነው እንዳይዩት እኮ ነው። ወይኔ ጉዴ! አይ እንትን እኮ ነው ጋሽ ሰሌ አንዴ በዛ እንሂድ ይመጣል። እኔ ራሴ ያመጣቸዋለሁ። ኖ እኛ ራሳችን ነው ጋሽዬ። ኖ ይነባል ወይ ጨነቀኝ። አይ በዚህ ማን ነው የሚመጣው? እኔ አመጣዋለሁ ራሴ። እኔ ራሴ እጁን ይዤ አመጣዋለሁ። ይነባል ኖ ነይ እናት አንድ ኖ ፋሚሊዎች እዚህ ጋር እሺ ኖ ደረበሉና እንዳይዋት መኪና ቦታ አዘጋጅተንላችኋል። እዛ ጋር በዚህ ጋር አንዴ ቺዋንስ ያው ተሰፋታ ኑ ጋሼ የኔ አባት ክቡራትና ክቡራን እንግዶቻችን የመገናኛ ብዙሃን ባለሙያዎቻችን አክብራችሁ እዚህ መሀላችን ስለተገኛችሁ እጅግ እናመሰግናለን። ፕሮግራማችንን እንጀምራለን። ውጪ ያሉ እንግዶች ስላሉ ማዘጋጅ ነበር። ሌላውን ችግር የለውም። ደህና ናችሁ ወይ? እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለው ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። because በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰሎሞን ሞዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያላረጋችሁት ነው ላረጉት ስላደረጉት አንዱ በጣም ምስጋና ይከልብ ነው። ዛሬ እንግዲህ ከጋሽ ሰሎሞን ጋር ተገናኝተናል። አዶናይ መኪና ውስጥ እያላችሁ ቆይታችኋል። በብዙ ነገሮች እንግዲህ አቆይተነዋል እስካሁን ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሬ ቀኑ ምንድነው ጋሼ? 21 ነው። ማርያም ተአምር ነው። እንግዲህ መኪና ርክክቡም ልናደርግ ነው። ሰርፕራይዝ ልናደርጋቸው ነው። መኪናዋን ግን አይታችኋል? አላያችሁም? እንግዲህ አሁን እሷ ነች አይደለችም እንጃ አናውቅም ማለት ነው። አሁን ወደ ታች እንወርዳለን። መኪናውም ያዩታል ጋሼ ማለት ነው። እንሂድ እስኪ
ወርታችን ነው ማመሰግነው የኔ ውድ ተባረክልኝ ደግልኝ በእውነት በጣም የሚገርም ነው የሚገርም እንግዲህ አዶናይ ትልቁን ኃላፊነት ተጭኖብሃል እናሳ እግዚአብሔር ወደፊት ያሳካል አሜን እስከ መጨረሻው ተጓዝ የኔ ውድ እግዚአብሔር ይስጥልኝ በጣም ተባረክ አመሰግናለሁ ቴንክ ዩ ነበር እስኪ ብሩክ ሪል ስቴት አጋዥነት በአዶናይ አስተባባሪነት ዛሬ የብሩክ ሪል ስቴት የቢዋይዲ ኤሌክትሪክ መኪና ለአርቲስት ሰለሞን ተካ የሚበረከትለት ይሆናል። በድጋሚ ክብራትና ክብራን እንኳን ደስ ያለን እንኳን ደስ ያላችሁ ለማለት እንወዳለን። ሰላም ይጨበጨባል ለሌላውም አርአያ ይሆናል። ብሩክ ሪል ስቴት የሰራው ስራ አዶናይ ቲክቶከር አዶናይ የሰራው ስራ ሌሎችም አንጋፋ ለሆኑ አርቲስቶች እንዲሁ እንዲበረከት ያስችላልና ተነሳሽነቱ እንዲቀጥል ነው በዚህ አጋጣሚ መልእክታችንን እናስተላልፈው። እግዚአብሔር ይስጣችሁ ኢትዮጵያ በውጭም ያላችሁ ከዚህ በኋላ እንኳን አዶናይ እግዚአብሔር ይስጥህ እግዚአብሔር ይባርክህ አባቴ አሜን ቴንክ ዩ እሺ የመገናኛ ብዙሃን ባለሙያዎች ሌሎች እንግዶቻችን በድጋሚ እጅግ አድርገን እናመሰግናለን። ክብረት ይስጥልን እንላለን። ወደ ውጪ እንወጣና ደግሞ መኪናዋ ምን ትመስላለች የካሜራ ባለሙያዎች ቀድማችሁ ሄዳችሁ ቦታው ላይ እንድታስተካክሉ በአክብሮት እንጠይቃለን። መኪናውን ርክክብ ደግሞ እዛ በአካል የምንፈጽም ይሆናል። በድጋሚ ስለመጣችሁ ነው። እስኪ በእናታችሁ ቁልፍ እንግዲህ ይሄ አለ በዚህ አይደለም የምንከፍተው ኤኒዌይስ ግን ያሰለ ነው የኔ አባት እስኪ ነው ባሳያችሁ ሲመከናቸው እስኪ ዋው መኪናው እንግዲህ እቺ ትመስላለች ጋሽ እስኪ አንዴ በር ከፍተን እናስገባቸው እቺ ዋው ጋሽ እንግዲህ ያው ቁልፏ እቺ ትመስላለች የሚያጨበጭብ የለም ሁሉም ስልክ ይዟል የቢዋይዲ ኤሌክትሪክ መኪና አንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ ቢጠፋበት ማስተር ካርድ ካርድ ነው በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ብሩክ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይሄንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትማ ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እንግዲህ እስኪ ጭብጨባ ሁላችን ሙስኪ በእና ጋሼ በዚህ የአባት ቢቢ ባርጓት እንግዲህ ቆጥ ኖ ችግር የለውም። ከኋላ በዚህ ማመቻቸት ነው። እስኪ ጋሼ አረረረ ቢቢ እናድርጋታለን። እስኪ ይኸው ፎከስ ቪዲዮና ቪዲዮና ፎቶ እየሰራ ቴንክ ዩ ፎከስ ቴንክ ዩ ሶ ማች እንዴት ነው ጋሼ? ክፈቱላቸው በር ይከፈት ይለስ ክፈቱላቸው እና አስገቧቸው። ቅዱሴ ክፈት በር። ኖ ልጆች ይታሉ። ልጆችም ከኋላ ይግቡ። አንዴ ልጓነ ከነሱ ኑ ልጆች በቃ ጋሼ በጣም ደስ ብሎኛል። መኪናው እንዳትል ጋሼ ምንድነው መንጃ ፈቃድ አልወጣም ገና ሲወጣ እንነዳታለን። ኑ በል ወደ ግብዣችን እንመለሳለን። ደሳላችሁ ልጆች አሪፍ ነው ጋሼ ወዶታል ጋሼ ወደ ኮክቴል ግብዣችን ማናጀሩ የመሳሰላል ወደ
ወደ ሽልማቱ ይኸው ይግለጧት እስኪ ከታች ጀምረ ይከፈቷት እስኪ ይከፈት በጣም ነው የሚያምረው የሚያባል በጣም በእውነት በጣም ያምራል በጣም ይሄ ያንጸባርቃል ደግሞ ሰሎሞን ነው ትንሹ እዚህ ነው ያምራል በጣም ያምርበታል በጣም ነው ያምራል ቤቱ ላይ ተሰቀላለ እዚሁ መሀላችን አለና ይሄንን ስራ የሰራው ራስን እስኪ ያስተዋውቅ ወንድም አለም ቴንክ ወንዴ አርት ባላለው እርሶን በመሳሌ ታድያለሁ አመሰግናለሁ ጎበዝ አኩተኛ እውነት ዋው እሺ ፎቶ ያዟት ነው ያዟትና ከዛ ወደ ውስጥ እንባ ካሜራውን ላስማር ታዲያስ ፈገግ ጋይሰሊ ለስኪ አንድ ያስፈልገናል በጣም ነው የምታምረው ደስ ያለ በጣም እስኪ ነቅሎበት ስማላ ዘመን አሳቀም አይደለ ጊዜው የርሰራ የኛ ደግሞ የታባቱ አንዴ ሁለታችን አንዴ እንገማት አንዴ ውስጥ እንግባ እስኪ አንዴ ፖርትሬት ትላንት ስቄ ነበር እንዴ አሜዚንግ እሺ ጋሽ መኪና ውስጥ ላስገባ ከነ ቤተሰብ ኑ ያዝ አንዴ መብራት አንዴ በፒክቸር መብራት አንዴ ያዟት ልጆች ናና ቤቢ ያዝና አሉኒ አብራ ወይ አንተ ልጆች ያዙት አሉኒ ግባ እሺ አሪፍ ማሚ ትንሽ ጠጋ በይና ስለልጆች ጋሸሌ እዚህ ጋር ቢሆን ግን አይሻልም ፎከስ ጎረምቱ ሳቀበ ደስ ያለ በግሬ አዶናይ ወይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ አሁንም ሞገስና ክብር ሰጥተኛል ከፈጣሪ በታች ዘር ይስጥልኝ በጣም ነው የማመሰግነው እሺ ዋናው ነገር ዛሬ እንግዲህ እንዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም እንወዳቸው የምናከብራቸው በተለያየ ሙያ መስክ ያሉ አርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይሄንን አሪያ በማድረግ እንደዚህ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበር አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው ኢትዮጵያውንና ደግሞ እንደዚህ ሆነ ግን ደጋግ የሆኑ ኢትዮጵያኖች አሉ በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደግማችሁ ደጋግማችሁ አመስግኑልን ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ ሌሎችም የመገናኛ ብዙሃን ባለሙያዎች የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው በጣም በርካታ ሰዎችም እየደወሉልን ነው እናንተም ስለመጣችሁ ለጊዜያችሁ እናንተንም በጣም እጅግ አድርገን እናመሰግናለን ቁልፉንና አንዴ በእናትህ እንደሚያመር የገብርኤል ያወሳው አንዴ ቁጣሽን አብዝበት ሴት ማትቆጣ ሴት ለባሏ ዘውዳል እሺ ቆጣው እንዴ ምንድነው ነገር ጋሽ አይ ትቆጣለች አዎ ገብቶኛል ሰነፍ ነው የምትሆነው ትቆጣኝ ችግር የለውም በስራ ላይ ምናምን አዎ ከሰነፍኩኝ እንዴት ያምራል እኮ የምትቆጣ ሰው አዎ ጎበዝ ነች ውስጥን ታጀግናለህ እናሳ ባለቤት ይሰጥቻል ለምሽ እሺ ኤሌቬተር እናመቻች አንዴ ኤሌቬተር እናያዝላቸው ኦኬ ለብቻ እነሱ ብቻ ንጋሽ ሚስት ባለቤትና ባለቤት ከእግዚአብሔር ነው ንብረቱ የሱ ነው ሚስት ነው የሚባል መጽሐፍ ቅዱስ ሚስት ነው ቲክቶክ ላይ ቤተክርስቲያን ሄዳችሁ ቅዱስ ገብርኤል ለጥም ስለት የሰማው ነው እሱ ግን በጣም ትችላለች ጎበዝ ነች በጣም አዲስ ስጦታ እንደውም አለ ሌላ ዝግጁ እንካሲ አቤኔ ያዘው እስኪ ያው ልጅ አርኪ ይባላል ባይዘወይ እሱ ነው ስዕሉን የሳለው በጣም የሚያምር ስዕል ልክፈተው ታሳየት
ሉል በጣም ደስ ይላል። ወደዳችሁ? በጣም በጣም ደስ ይላል። በጣም ከሚገባ ያንጸባርቃል። ደግሞ ካባዬን እንዴት አገኘኸው? ካባ ለብሼ የት ነው ያገኘህ? ያየኸኝ አይተኸኛል ማለት ነው። በራስ በማገናኘ የለም። ጎበዝ ነው በጣም በእውነት በጣም ይገባውታል። እንደውም አሳመርከኝ በጣም። ኧረ ድሮም ወይ ከይሰኔ ታላቄ ነው በእውነት በጣም አሁን እቺን ቤት ውስጥ በጣም የማመሰግነው በእውነት በጣም አዶናይ እንግዲህ ምንድን ነው የምትባለው? እንጃ እሱ እንግዲህ ሳሊው ልጅ አርት ይባላል። ጎበዝ የኔ ልጅ ማነው ስምህ? ልጅ አርት ወይ ደግሞ ልጅ አርት ይሻላል። በጣም ነው የማመሰግንህ በእውነት ልጅነቴን ሁሉ አመጣህብን፣ አስታወስከን። እንዳታበላሸው በደንብ ጠብቀው። አንድ ቀን ደግሞ አሳያለሁ የዛሬ 50 ምናምን ዓመት የነበረኝ አፍሮ የነበርኩበትን በቃ ትቀናለህ በእውነት በጣም እና ጠብቀው ጸጉርህን። እሺ ነው የማመሰግንህ። ተባረክ። እጄን ቁርጥማት አይንካው። አመሰግናለሁ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስል ነበረ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።